ከ8 ወር በፊት ስለዚህ ፕሮጀክት ቪዲዮ ሰርቼላችሁ ነበር ስለ ፓይ ኔትወርክ። Hey yo, what's good everyone? Welcome to our YouTube channel. ዛሬ ቪዲዮ እንግዲህ ስለ ፓይ ኔትወርክ ፕሮጀክት የምናወራ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። So ለዚህ YouTube channel አዲስ ከሆናችሁ እንግዲህ እኔ ቢኒዮስ እባላለሁ and this video will explore about ፓይ ኔትወርክስ እና እንዴት እንደሚሰራ ደግሞ የማሳያችሁ ይሆናል። በመጀመሪያ እንግዲህ ፓይ ኔትወርክ ምን ማለት እንደሆነ ባጭሩ ላስረዳችሁ። ፓይ ኔትወርክ ማለት እንግዲህ የዲጂታል ከረንሲ ፕሮጀክት ሲሆን ያም ለተጠቃሚዎች ፓይ የተሰኘውን ክሪፕቶ በሞባይል ስልካቸው ብቻ በመጠቀም ማይን የሚያደርጉበት የዲጂታል ከረንሲ አይነት ነው። በዛሬ ቪዲዮ እንግዲህ ላሳያችሁ የፈለኩት ስለ KYC ቬሪፊኬሽን ሲሆን ሙሉ ቪዲዮን ስለሰራውላችሁ ቀጥታ ወደ ቪዲዮ እንሂድ። ፈርስት የምናደርገው ነገር አፕሊኬሽኑን ዳውንሎድ አድርገን ከመጣን በኋላ ወደ እሱ እንገባለን። የሚያስፈልጉን እንግዲህ እነዚህ ሁለት አፕሊኬሽኖች ናቸው። የመጀመሪያው ኖርማሊ ፓይን ማይን የምናደርግበት ይሄ አፕ ነው። and this one is ዋሌት እንደ ዋሌት የሚያገለግለን አፕ ነው። ቀጥታ እዚህ የሰራነውን ወደዚህ ነው የምንልከው ወደ ፓይ ብሮዘሩ ማለት ነው። so just we will start ወደ ፓዩ እንገባለን አሁን ቀጥታ። እንደምታዩት እንግዲህ ወደ አፑ ገብተናል። ጀስት ማይን የምናደርገው ቼምፐር አወር እንትሏን በተን በመንካት ብቻ ነው። ስለ ማይኒንግ ስለ ኤቭሪቲንግ እንግዲህ በባለፈው ቪዲዮ ዲቴል ሰርቻለሁ። ገብታችሁ እሱን ቪዲዮ በደንብ ማየት ትችላላችሁ። እና አሁን የማሳያችሁ ስለ KYC ቬሪፊኬሽን ነው። ሜን ፖይንቱ እዚች ጋር ያለችውን 3 ነጥብ እንነካታለን። እዚህ ጋር የምታዩትን እሱን አንዴ ከነካን በኋላ እዚህ ጋር ማይኒት የሚል አለ። ማይኒት የሚለውን እሱን እንነካዋለን። እዚህ ጋር እንግዲህ ማይኒት ካልን በኋላ እዚህ ጋር ማይኒት ቼክ ሊስት የምትላለች ዊል ታፕ everyone must pass the KYC verification. KYC verification ካላለፋችሁ ምንም አይነት የሰራችሁትን ኮይን የምታገኙ አይሆንም። ማለትም እዚህ ጋር እነዚህ የምታዩቸው 8 ነገሮች 9 እነዚህን በሙሉ ልክ እንደዚህ ኮምፕሊትድ ማለት አለባቸው። እናንተ ጋር አይ ቲንክ ወይ እንደ ፐርፕል ወይ ጠጅ ከለር ነው፣ ልክ እንደዚህ አረንጓዴ መሆን አለባቸው። እነዚህ 8ቱን KYC ቬሪፊኬሽን ማይኒንግ ቼክ ሊስት ከጨረሳችሁ ለፓዩ ዝግጁ ናችሁ ማለት ነው። የሰራችሁት ፓይ ይሰጣችኋል። እነዚህን KYC አጨራርስ የምትፈልጉ ከሆነ ማሳውቁኝ፣ እሱን በሌላ ቪዲዮ የምሰራላችሁ ይሆናል። እንደምታዩት እዚህ ጋር አንቬሪፋይድ ባላንስ የሚላለ፣ ትራንስፈር የሚላለ፣ ማይግሬትድ የሚላለ ምን ማለት ነው? ከአንቬሪፋይድ ስንጀምር እዚህ ጋር ከአንቬሪፋይድ ከሚለው ስንጀምር አንቬሪፋይድ ማለት እናንተ እዚህ ጋር ያስገባችሁት ሰው ማለት ነው። እዚህ ጋር ያስገባችሁት እነሱ KYC ስላልጨረሱ ያንን አንቬሪፋይድ ብሎ አስቀምጦታል። እዚህ ጋር ያስገባችሁት ሰው KYC ስላልጨረሰ ያልጨረሱ ስላሉ አንቬሪፋይድ ብሎ አስቀምጦታል። እሱን ቬሪፋይ ለማድረግ ሰዎቹን ይዘረዝርላችኋል። እነሱን KYC ማስጨረስ አለባችሁ። ሌላኛው ደግሞ እዚህ ጋር ማይግሬትድ የሚላል። ይሄ ማይግሬትድ የሚለው ደግሞ ምንድነው? ቅድም ያሳዩዋችሁ ማይኒንግ ቼክ ሊስት ብዬ ያሳዩዋችሁ እነዚህ ነገሮች ማለት ነው። እነዚህ 9ኙን ነገር ስትጨርሱ ቀጥታ በራሱ ጊዜ ወደ ዋሌታችሁ ይልክላችኋል ማለት ነው። ማይግሬትድ ይባላል። ማይግሬትድ ያደርጓል 30 ፓይ ወደ ዋሌታችሁ ማይግሬትድ ወይም ወደዚህኛው ማለት ነው። ጀስት ፓይ ብሮዘር ወደዚህ ይመለሳለሁ፣ ወደዚህ ይመለሳለሁ። 30 ማይግሬትድ ነው፣ 6 ደግሞ ትራንስፈር የሆነ ነው። እና ሌላኛው ደግሞ በዚሁ አጋጣሚ ማይግሬትድ የተደረገውን ፓይ ሎካፕ ሬት ማለት ነው። አሁን እኔ እንትኑ ራሱ ማይግሬት ሲያደርገው 1 ይር ላይ ነበረ። ይሄ ደግሞ ምንድነው? ፓዩ ሊስት ከሆነ በኋላ ለ1 ዓመት ያህል እንዳትጠቀሙ አድርጓችሁ እየቆለፋችሁ ነው። ዛት ሚንስ 1 ዓመት ያክል ማለት ነው ምንም ማንቀሳቀሳችሁ ነው። ይሄንን እኔ 2 ዊክስ ላድርጌ ስለቀነስኩት ነው። እናንተ ጋር 1 ይር ኦር 3 ይርስ ነው የሚለው። ይሄንን መቀነስ እንዳትረሱ። እንመለሳለን ወደ ብሮዘሩ። ጀስት እዚህ ጋር ክሊር ያለው ነገር ካለ ኮመንት ላይ መጠየቅ ትችላላችሁ። እና ማይን የምናደርጋቸው ማይኒንግ ያስገባናቸው ሰዎች ደግሞ ጀስት ከቻልን ስማችሁ በቻልነው አቅም KYC ብናስጨርሳችሁ አሪፍ ነው። አንቬሪፋይድ የሚለው እንዲጠፋ ወደ ፓይ ብሮዘሩ እንገባለን፣ ወደ ዋሌቱ ማለት ነው። ወደዚህ እንገባለን። እንደን እንግዲህ ሎቢው ይሄን ነው የሚመስለው። ጀስት ዊል ታፕ ዘ ሄር ዋሌት የሚለውን እንነካለን። ከዛ በኋላ እዚህ ጋር እንግዲህ ፓስወርድ ነው 4 ወርድ የሆነ ፓስወርድ እናስገባለን። ጀስት እኔ በፊንገር ፕሪንት ስላረኩት እሱ ገባለሁ። ግን እናንተ በፊንገር ፕሪንትም ኦር በፓስወርድ ማድረግ ትችላላችሁ በፈለጋችሁት። ይቆየ ገባን ነው። እና እዚህ ጋር እንደምታዩት 30 ፓይ ቅድም ማይግሬትድ ብሎልኛል። እኔ እዚህ ጋር ያወጣሁት ፓይ አለ። ጀስት ያው ወደ ዋሌት የላኩት ማለት ነው። እና እዚህ ጋር ደግሞ አቬሌብል ባላንስ የሚል አለ።
ያ ማለት ፓዩ ሊስት ሆኗል። አሁን ይሄን ቪዲዮ በምሰራበት ሰዓት ፓይ ሊስት ሆኗል። ሶ እኔ መጠቀም የምችለው 0.03 የምትለዋን ፓይ ብቻ ነው። እስከ መቼ እንደሆነ አላውቅም። ለጊዜው መጠቀም የምችለው እቺ አቬሌብል ባላንስ 0.3 የምትለዋን ነው። ያው እንግዲህ እንደምታዩት ትራንዛክሽን ሊስት የምታዩት ነው። እያወጣውም እያስገባውም ነበረ። መጠቀም የምችለው እነዚህ ነው። ይሄንን ደግሞ በጊዜ ሂደት ነው መሰለኝ የምጠቀመው። እስቲ እዚህ ጋር ሎካፕ የሚለውን ላሳያችሁ። እንደምታዩት እንግዲህ ይሄ 27 ፓይ እንደምታዩት እስከዚህ ቀን ድረስ ተቆልፏል። 2027 ከ2027 ድረስ ተቆልፏል ማለት ነው። ሎክድ ሆኗል። እንደ ሌላው ደግሞ ቀጥታ ወደ አድሬሳችሁ ወይ ወደ ተለያዩ ኤክስቼንጆች እንዴት እንደምትልኩ የማሳያችሁ ይሆናል በዚህ ቪዲዮ ማለት ነው። ጀስት ቢትጌት ላይ ሊስት ስለተደረገ ወደ ስዊድን አድሬሳችንን እናመጣለን። ሰው ጋይስ እንግዲህ ቢትጌት ላይ ሊስት ተደርጓል ማለት ፓይ ኮይን እዚህ ጋር ፓይ ብለን እንሰረች አንዴ ፓይ USDT እንደምታዩት እንግዲህ ፕራይሱ 1.7 ላይ ይገኛል። እስቲ የዋን ዴይ ግራፉ ይሄን ይመስላል። ልክ እንደ ሊስት የተደረገው በ0.0001 ፕራይስ ነው። ሉክ እዚህ ጋር እንደምታዩት እንግዲህ $3.4 ደርሷል በ3.4 ግን አሁን ያለበት ከአንድ ላይ እንደምታዩት እንግዲህ $1.7 ነው። $1.7 ላይ ነው ያለው። እንግዲህ ወደ ቢትጌታችሁ ማስገባት ከፈለጋችሁ ኢሶ ሲምፕል ማሳያችሁ ይሆናል። እዚህ ጋር ዲፖዚት የሚለውን ነው መነካው ቀጥታ እና ዲፖዚት የሚለውን ከነካችሁ በኋላ እዚህ ጋር ዲፖዚት አድሬስ የሚል አለ። እሱን አንዴ ኮፒ ታደርጉታላችሁ። ኮፒ ካደረጋችሁ በኋላ ምንም አያስፈልግም። ቀጥታ ወደ ፓይ ብሮዘሩ አፕ እንመለሳለን። ወደ ፓይ ሳይሆን ወደ ፓይ ብሮዘሩ ይሄን ወደዚህኛው አፕ ነው ቀጥታ የምንመለሰው። እንዴን እዚህ ጋር ከገባን በኋላ ፔይ ኤንድ ሪኩዌስት የሚል ኦፕሽን አለልን። እሱን አንዴ ክሊክ እናደርጋለን። ከዛ ቀጥታ ማኑዋሊ አድ ዋሌት አድሬስ የሚል አለ። ይህ ማለት ቅድም ያመጣነው አድሬስን እዚህ ላይ ፔስት እናደርገዋለን ማለት ነው። ከዛ ከስር ሜሞ እንትንም ባትሉም ችግር የለውም። እዚህ ጋር የምንፈልገውን እንልጋለን 0.03 እንለውና ኔክስት ከዛ በቃ ሴንድ ማለት ነው። እኔ ግን አሁን መላክ አልፈልግም። የራሴ የሆነ ምክንያት ስላለኝ መላክም አልፈልግበት። ቀጥታ እናንተ ሴንድ በምትሉበት ሰዓት ቀጥታ ወደዛ አድሬሳችሁ ይገባላችኋል ማለት ነው። ወደ ቢትጌት ወደ ተለያዩ ባይናንስ ላይም አሁን ሊስት አልተደረገም አይ ቲንክ። እዛ ላይም ልክ እንዲሁ ነው። ዲፖዚት የሚለውን ኦፕሽን ፈልገን አድሬሱን ማምጣት ነው። ከዛ እንደዚህ አድሬሱን ካስገባን በኋላ ሴንድ እንላለን። አማውንት መጻፍ ይሆናል ማለት ነው። guys thanks for watching and don't forget to like and subscribe እንደገና የኖቲፊኬሽን በተኗን ማብራታችሁን እንዳትረሱ። ልክ እንደዚህ አይነት አሪፍ መረጃዎች ሲደርሱ አፕዴት እንዳደረጋችሁ። so peace out